ሰላም ሰላም፣ እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን እያል ዛሬ ከቆይታ በኋላ በአዲስ ቪዲዮ መጥተናል። ወከባ ነበርና ተረጋግተን ቪዲዮ ምናምን መስራት አልቻልንም ነበር። ያው ለበዓል ትንሽ ስራ ምናምን ስለሚበዛ እሱን ደግሞ ማስተካከል ምናምን ስላለ ለዛ ነው የጠፋ ነው። በጣም ይቅርታ እያል ዛሬ እኔና ባብዬ አጠር ያለ ስላለ ትንሽ ድፍረት የሚጠይቅ አይነት ቦታ ላይ ነበርንና እያወራ ምናምን እንትን ማለት አልቻልንም። ሙዚቃ ተከፍቶ ነው ያለውና ሳላቅ ነው እነዚህ እየሆንኩ ያለሁት። በጣም ይቅርታ። በጣም ሙዚቃ እንዳታዳምጡ እሺ። ሙዚቃ ካካ ነው። ለማንኛውም እኔና ባብዬ ከምኖርበት ቦታ ትንሽ ራቅ ብለን ባቢ የሚወደውን ምግብ እንዲበላ ልጋብዘው ይዤ ወጥቼ ነበር። እንደምታዩት ባቢ ኬክ እና አቮካዶ ጁስ ነው እየጠጣ ያለው። እኔ ደግሞ በሰዓቱ ምንም አላስፈለገኝም ነበር፣ ምንም እየጠጣው አልነበረም። ግን መጨረሻ ላይ የባቢዬን ጁስ ቀምሼው ነበርና በጣም ነው ጁሳቸውን የምንወደው። ቃላብ ካፌ ይባላል። መጥታችሁ ምናምን መጎብኘት ከፈለጋችሁ አቃቂ የኔ ልጅ የኔ ውድ ልጅ እየሳመኝ እና ቃላብ ካፌ ነበር። በጣም ነው የሚሞቀው። ባቢሾ ጭፈራ እያስነካ ነው። ቤቱ በጣም ነው የሚሞቀው። ቦታው በጣም ነው የሚሞቀው። ግን ያው እኛ የምንወደው ቦታ ነበር። ባቢ ደግሞ ወሬ ምናምን ማየት ስለሚፈልግ ያው እሱን እምቢ ማለት አይቻልም እና እኔና ባቢ በጣም ነው የምንለያየው። በጣም ጸባያችን ፈጽሞ አይገናኝም። ባቢ በጣም ደፋር ነው። አያችሁት? መቀመጫ ምናምን ይዞ መጥቶ ከኔ ጎን መቀመጥ ፈለገ ምናምን። በጣም ደፋር ነው ባቢ። ከኔ ጋር በምንም ነው የማንገኝ። ይህኔ ፍቅር፣ ይህኔ ውድ ልጅ በጣም ደስተኛ ነው ምናምን። ይህኔ ስስት ወይ ልጅ መቀመጫ ይዞ መጥቶ ምናምን መቀመጥ ካለበት ቦታ አልፎ ነው እንግዲህ ሌላ መስመር አውጥቶ የተቀመጠ። ሙዚቃ ተከፍቶ ነው ያለው በነገራችን እና እንደዚህ የሚሆነው ከሙዚቃው ጋር መደነሱ ነው። ባቢ ዳንስ ምናምን አይችልም፣ በእናቱ ነው የወጣው። እስቲ አንቺ አሳይኝ እያለኝ ነው። እንደማሳየት አድርገናል። እንግዲህ እኛ ከዘፈን ምናምን የለንም፣ ብዙ ከዘፈኑም ከመዝሙሩም የለንም፣ ድምፅም የለንም፣ ችሎታም የለንም። ግን እግዚአብሔር ይመስገን አለን። በእግዚአብሔር ደስተኞች ነው። ክብሩ ይስፋ። ባቢ ጁስ ሎሚ እንዳደረግለት እንትን እያለኝ ነበር። በቃ እዚህ ጋር ነው ስቃም ሰው ምናምን እኔ ማዘዝ እንዳለብኝ ምናምን እንትን እያልኩ ነበር፣ እያሰብኩ ነበር። ግን ደግሞ ባቢ እየጠጣ አይደለም፣ ጥጋብ እያለው ነው መስለኝ ኬኩን ቶሎ ስለበላ። ባቢ እኔ ከመጣው ማለት ነው በጣም ተበላሽቷል። በጣም አያቶቹ በስርዓት ነው ያሳደጉት። ጣፋጭ ምናምን እየሰጡት አልነበረ የሚያደገው። እኔ ግን ሲጠይቀኝ እምቢ ማለት ምናምን እየከበደኝ ያለኝን ሁሉ የቻልኩትን እያረኩለት ምናምን ተበላሸ። በቃ አሁን ጣፋጭ በጣም በቃ ተላመደና ተውራሱ ስለው እሺ አይለኝም። እና ኬኩ ስለበላ ምናምን አቮካዶን ብዙም ደስተኛ አይደለም። ያ እየጠጣ ነው ግን እስከዚህም ነው። ሎሚ ደግሞ ይወዳል። ምንም አይልም። ሎሚ ምናምን ጎበዝ ነው። ብቻ ደስ ይላል ያለው ነገር፣ እግዚአብሔር ይመስገን። እንደዚህም ወጣ ብዬ ምናምን መዝናናት ምናምን ከልጄ ጋር በጣም ነው የምወደው። መዝናናት ነው ግን የሚባለው ይሄ ምንድን ነው? ይቅርታ ጣቴ ስለያዝኩ በጣም ይቅርታ። አቮካዶ ምናምን ለሱ እንትን ስልለት እንደዚህ ጫፉ ነክቶ ነበርና ሶፍት ደግሞ አልተሰጠንም። ለዛ ነው እንደዚህ በጣቴ እንደዚህ ቦምብላሴ ላስኩት እና በጣም ይቅርታ። አይደረግም እሺ ልጆች፣ ካካ ነው፣ እንደዛ እንዳታረጉ። ባቢ እንግዲህ በጣም የሚገርም ጸባይ ነው ያለው። እንደነገርኳችሁ ከብዙ ሰው ጋር ይተዋወቃል። በሰከንድ ውስጥ ቢፈለገው ሰው ማናገር ይችላል። ያየውን ሁሉ ምናምን መግባባት ይችላል።
ማድረግ የሚፈልገውን ሁሉ በነፃነት ነው የሚያደርገው። ማንንም አይሰማም። ደፋር ነው በጣም። በአባቱ ነው የወጣው መሰለኝ። አንዳንዴ አባቱ ራሱ ሳይበልጠው አይቀርም። እዚህ ጋር ደግሞ በጉልበት ካላጎረስኩሽ እያለኝ እየተቆጣሁት ነው። ስቆጣውም አይደነግጥም እሱ ምንም አይመስለውም። ምንም በቃ ማንኪያውን እስከታች ምናምን ከታ አቮካዶ በአቮካዶ አርገስለው ይላሳል ታዲያ አለኝ። በጣም በቃ ግራ ሲገባኝ ተናድጄ ምናምን ሲያቅተኝ አንዳንዴ ንዴቴ ወደ ሳቅ ይቀየራል። እና ባቢ በጣም ነው የሚገርመው። እንደዚህ ምናምን ሲቆጡት አይደነግጥም። መልሶቹ ምናምን በጣም ነው የሚያስቁት። የማታስበው ነው የሚሆነው። ብቻ እግዚአብሔር ይመስገን ስለ ሁሉም ነገር። እኔ ደግሞ አይፈራኝም። ምንም ነው የማይፈራኝ። በጣም ተናድጄ ራሱ ስቆጣው ይስቃል ማለት ነው። በጣም ተናድጄ ልመታው ነው አታስቂኝ ምናምን ነው የሚለው። ምንም አይመስለውም። እና አሁን ደግሞ ብሎ ብሎ ጨዋታ እንጫወት እያለኝ ነው። ጨዋታችንን ጀምረናል። እኔ ልዩ ነኝ፣ እሱ ተመሳሳይ ነው። መመታታት ነው የኔ ፍቅር። አያችሁት? ቀስ ብሎ ነው የመታኝ። እኔ ግን በደንብ መታሁት። እስቲ ይመታኛል አይመታኝም የሚለውን ለማየት ሰው አለ ሰው አለ። እንዴት እንደዚህ ታደርጋለህ አሉት። ጨዋታ ነው አላቸው። አሸነፈኝ። ሰዎቹ በጣም እየሳቁበት ነው። እቺ ጨዋታ ለእኔ ባለውለታዬ ናት። የሆነ ነገር እምቢ ካለኝ ምናምን በዚህ ነው የማሸንፈው። እና ምግብ አልበላም ካለ ብቻ የሆነ ለእሱ የሚጠቅም ነገር ሆኖ ፍላጎት ከሌለው እንደዚህ ጌም ተጫውተ ምናምን ነው የምቀጣው። እና በጣም በጣም ባለውለታዬ ናት። ፎቶን እነሳ እያለኝ ነው። ይሄ ፍቅር ፎቶ ሲፈልግ ምናምን በጣም ነው ፎቶ የሚነሳው። እሱ ከፈለገ ነው ግን የሚሆነው፣ ካልፈለገ በምንም ተአምር አይሆንም። ፎቶ አይደለም ቪዲዮ ነው፣ ዩቲዩብ መስራት እፈልጋለሁ አልኩት። እዚህ ጋር ደግሞ 3 በተከታታይ ካሸነፈ ፎቶ ልንነሳ፣ ካልሆነ ደግሞ የዩቲዩብ ቪዲዮ እንደሚቀጥል ነው የተስማማነው። እንግዲህ ማንም ተከታታይ አላሸነፈም እስካሁን። እስቲ እንግዲህ እናያለን። አቃጠለኝ እንዴት እንዳሳመመኝ ማርያምን። ምንም የተሸናነፍን አለም እኔ እንደዚህ ያልኩ ራሱ በቃ እንደ ልጅ ነው የመሳሳለት። ማለት የሆነ አላ በእግሩ ገና መሄድ ያልጀመረች እንደዛ አይነት ስሜት ነው የሚሰማኝ። እናትነት ከባድ ነው። እንግዲህ ያልወለዳችሁ ውለዱ። እግዚአብሔር አምላክ ለዚህ ክብር ያብቃችሁ። እና ስለመሆን እግዚአብሔር አምላክ በእኛ ስንተማመን ነው በልጅ የሚክሰን። ከእግዚአብሔር የሚሰጥ ትልቅ ስጦታ ነው እናትነት። የፈለገ ሁሉ አያገኘውም። በነገራችን ላይ እናትነት የታደለ ነው የሚያገኘው። ሌላ ታሪክ ነው፣ በቃ ሌላ ህይወት። ሰውየው እየጠራው ነው ባቢዬ። ለምን እንደፈለጉ አላውቅም። እንግዲህ ባቢ እየሄድን ምን እያለውን እንደሆነ አላውቅም። በጣም ደንግጫለሁ። ምናምን ለምን ጠራው ብዬ ጥያቄ ሆኖብኛል። ቆይ ላሳያቸው። አያችሁት? የሆነ ጨዋታ እንጫወት እያለው ነው። እኔ እንጃ ሙዚቃ ምናምን በጣም ተከፍቷል። ምን እያወሩ እንደሆነ ምናምን አላውቅም። ባቢ በጣም እያዳመጠ ነው ምናምን። ምን እየተፈጠረ ምናምን እንደሆነ አላውቅም። ያ ሄጄ መስማት ምናምን አልችልም። ባቢ ሲመጣ ጠይቀዋለሁ። እኔ በጣም ነው የሚገርመኝ ሰው እንዴት በዚህ ልክ ሰው ጋር እንደሚግባባ። የሆነ ጨዋታ የተጫወቱ ነው እና ቆይ ካሜራውን አዙር ያሳያቸዋለሁኝ። በጣም ገርሞኛል። ባቢ ምን እየሆነ እንደሆነ ምናምን። ከወንዶች ጋር ባቢ በጣም ነው የሚግባባው። በጣም በፍጥነት ነው የሚግባባው። ቆይ ላሳያችሁ።
ሰውየው ራሱ ጎበዝ ነው። ከልጆች ጋር መቀራረብ ምናምን ይችልበታል። የልጆች ፍላጎት ያውቃል። በጣም ጥሩ ሰው ነው። ጥሩ ሰው ነው የምላችሁ። እንደዚህ በቃ ልጆች ታውቃላችሁ አዳዲስ ነገር ማየት ይፈልጋሉና እኔ ተረሳሁ። እኔ እህታችሁ ብቻዬን ነኝ እስካሁን። ማንም ያስታወሰኝ የለም። ልጄም ረስቶኛል። ባብዬ እንደዚህ አይነት ነገር ካገኘ አመት ራሱ ይቀመጣል ሰውየው ጋር። ችግር የለበትም። አልቻለውም። ጌሙ ይከብዳል መሰለኝ። ሞክር ሞክር እያለ ነው ሰውየው። አቤ አልቻለም። ሌላ ጌም ሰጥቶታል። ኦኬ ያ እኔ እስከማደርግላችሁ እዛ ዳይሬክት እየተወራ ምናምን የተቀረጸ ቢሆን ደስ ይለኝ ነበር፣ ግን በጣም ሙዚቃ ስላለ ኮፒራይት ይሰጠኛል ብዬ ነው። ብቻ ግድ የላችሁም ልጄን ይረስቶኛል። ወይኔ ወይኔ ኪሳራ። ይሄኔ በቃ አልቻለውም። ወይኔ ልጅ ይሄኔ ውድ ነች። ይሄኔ ጣፋጭ። አሁን እዛ ሰውዬው ያሳየውን ጌም ለእኔ እያሳየኝ ነው። እሱ ስላቃተው እኔም እንድሰራና መቻሌና አለመቻሌን ለማረጋገጥ ግዴታ መስራት አለብኝ እና እሱ የሚለኝን እያደረግኩ ነው ማለት ነው። እጆችን ያገናኙ ጣቶችን ማለት ነው። ከዛን የመሀል ጣት ሰበራ አደረግኩኝ። ከዛም ተራ በተራ መልቀቅ። በእውነት ለመናገር በጣም ነው የሚከብደው። እግዚአብሔርን አቮካዶ እያዘዝኩ ነው። እየቆየው ስመጣ ፍላጎት መጣና ቅድም እያሰብኩ ነበር። እዩት እሺ፣ በደንብ እዩት። ማሪውን በጣም ነው የሚከብደው። እዩት። አንድ አቮካዶ እያለው ባብሽ 10ሩንም ጣታችሁን ታገናኛላችሁ። ከዛን የመሀሏን ሰበር ወደ ታች። ኦኬ። ከዛን ትልቁን ለቀቅ ያዝ፣ ቀጣዩን ለቀቅ ያዝ። ከዛን ትንሿን ከትንሿ ቀጥላ ያለችውን እስቲ ክፈቷትና መልሷት፣ ሞክሯት። እግዚአብሔርም በየቤታቸው ሞክሯት። ይሄ ቪዲዮ ስታዩና እኔ በጣም ቀላል ነበር ይመስለኝ፣ ግን እዩት። እግዚአብሔርም በጣም በጣም ከባድ ነው። አይቻልም ሲጀመር። እሺ ከኔ ጋር አድርጉ። ኦኬ። ከዛን ቀጣዩ በላይ በኩል ያለው ከዛን ይሄ ነው። አይከፈትም በቃ በጭራሽ ነው የማይከፈተው። ሰውየው እንዴት ተፈላስፎ እንደደረሰበት። ብቻ ወደ ተመልካቾች የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ቻው፣ ሰላም ሁኑልን። እናመሰግናለን። ዩቲዩባችን ሰብስክራይብ አድርጉልን። ባይ